ዲቪ 2026 የሞላችሁ ሰዎች እንኳን ደስ አላችሁ። ያው ዛሬ ነው የምታዩት። ዛሬ ማለት ሜይ 3 2025 ላይ ማለት ነው በፈረንጆቹ። እንዴት ነው የምናየው የሚለውን ነገር አብረን ከኔ ጋር እንትን እንላለን። በዛውም ኮንፈርሜሽን ኮድ የጠፋባችሁ ሰዎች አትጨነቁ። ይህን ስቴፕ በመከተል አብረን ያለውን ነገር እንመለከታለን። መልካም እድል እንዲሆንላችሁ ተመኘን። ይሄ የዳጉ አዲስ የዩቲዩብ ፔጅ ነው። ላይክ ሰብስክራይብ በማድረግ ፔጁን እንድትጀምሩ በአክብሮት ጠይቃለሁ። ለሌሎችም እንዲዳረስ ይህ ቪዲዮ። እሺ፣ በመጀመሪያ ጉግል ብራውዘሮች ላይ በመሄድ በስልካችሁም ትችላላችሁ፣ በዲስክቶፕም ካለ ዲስክቶፕ ዲቪ 2026 ሪዛልት የሚለውን ቴክስት ትጽፉና ከዛ በመቀጠል መጀመሪያ ላይ የሚያመጣልን የዩኤስ ዲፓርትመንት እዚህ በክብ የማሳያችሁ ላይ ዩኤስ ዲፓርትመንት ኦፍ ስቴት የሚለውን ኤሌክትሮኒክስ ዳይቨርሲቲ ቪዛ የሚለውን በመጫን ይሄ የምታዩት ይመጣላችኋል ፊት ለፊት 2025 ላይ የተሞላው ማለት ነው። 2025 ላይ ነው። ከዛ 2026 ፕሮሰስ ያልካል ማለት ነው። ከዛ እዚህ ጋር ምንድነው የምናደርገው? ቼክ ስታተስ የምትለዋን ከታች ያለችውን ቼክ ስታተስ የምትለዋን ክሊክ እናደርጋታለን። እሷ ወደሚቀጥለው ፔጅ ይዛን ትሄዳለች ማለት ነው። እሺ፣ እዚህ ጋር ምንድነው የሚለው? Please be sure to have the entrant confirmation number, last family name and year of birth to check the entrant status online ይላል። ምንድነው እዚህ ጋር የምታደርጉት ኮንፈርሜሽን ነምበር በኢንተርኔት ቤትም ከሆነ የሞላችሁት ከዚህ በፊት ስትሞሉ፣ ሌሎች ሰዎችም ከሆነ የሞሉላችሁ በስልካችሁም ከሞላችሁ እንትን አድርጎላችኋል፣ ኮንፈርሜሽን ኮድ ልኮላችኋል ከዚህ በፊት። እሷን ኮድ በመያዝ ነው እንግዲህ ከዛ የመጀመሪያ የአያት ከዛ የአባት ከዛ የእናንተን ስም በማድረግ ከነገና ደግሞ የልደት ቀናችሁን በመያዝ ቼክ ማድረግ ትችላላችሁ ነው የሚለው። ይህንን ከታች ያለውን እነካለን። ቀጥታ ምን ያመጣልናል? ኢንፎርሜሽን ይጠይቀናል ማለት ነው። ኢንፎርሜሽን ይጠይቀናል። ኢንፎርሜሽን ሲጠይቀን እዚህ መጀመሪያ ላይ የሚጠይቀን ምንድን ነው? የላከልንን ኮንፈርሜሽን ኮድ ነው። መጀመሪያ ላይ ቴክስት የላከልንን አሁን የምታውቁት ወይም ደግሞ ያልጣላችሁት ሰዎች ወይም ያልጠፋባችሁ ሰዎች ምን ታደርጋላችሁ? ያለውን ነገር ኮዳችሁን እዚህ ጋር ትሞላላችሁ። እኔ ለምሳሌ እኔ የማሳያችሁ በእንደዚህ አይነት መልኩ ትሞሉታላችሁ። ከዛ ወደ ታች በመሄድ ሁለተኛ ላይ ደግሞ የቤተሰባችሁን የመጨረሻ ስም መጀመሪያ፣ ከዛ በኋላ የአያታችሁን ስም ማለት ነው። ከዛ የአያታችሁን ስም ብቻ እንትን ትላላችሁ። ሶሪ እዚህ ጋር ሙሉ ነው እንትን ያልኩት። የአያታችሁን ስም ብቻ ላስት ኔም ብቻ ነው የሚጠይቀው። ስለዚህ የአያታችሁን ስም ብቻ ትሞላላችሁ። ከዛ እዚህ ጋር በርዝዴይ የተወለዳችሁበትን ቀን ትሞላላችሁ። ከዛ የተወለዳችሁበትን ቀን ከሞላችሁ በኋላ ታች ላይ ምን ያደርጋል? እዚህ ጋር ካራክተር ይሰጣችኋል። ዝቅ ብላችሁ ስታዩት አውተንቲኬሽን ነው። ሮቦት መሆናችሁን አለመሆናችሁን ለማረጋገጥ ነው እዚህ ጋር ይሄን ነገር የሚሰጠው። እዚህ ጋር ያለውን ነገር አብስትራክት ነው ጽሁፉ። ያለውን ነገር በአትኩሮት በመስጠት ካፒታል ነው ስሞል ነው የሚለውን ቁጥር ነው ወይስ ሌተር ነው የሚለውን ነገር በደንብ ታረጋግጡና ከዛ እዚህ ጋር እንደምታዩት ለምሳሌ ለእያንዳንዱ የሚሰጠው ካራክተር የተለያየ ነው። በየእንትኑ ስትሞክሩት የተለያየ እንትን የሚሰጣችሁ። ከዛ ይሄንን ሙሉን ተገቡና ትሞሉለታላችሁ። እንደነገርኳችሁ አሁን ለምሳሌ ስለሆነ እያሳየኋችሁ ያለሁት እንትን ግን ለምሳሌ እያሳየኋችሁ ስለሆነ ነው። እናንተ ይህን ስቴፕ ትክክለኛውን እንትን ከያዛችሁ ኢንፎርሜሽንና መረጃ ከያዛችሁ ይህን ስቴፕ በመከተል ልክ ስታስገቡለት ሪዛልቱን ያሳያችኋል ማለት ነው። በተጨማሪም ግን ምንድነው መጀመሪያ ላይ እንደተነጋገርነው አሁን ኮዱ የጠፋብን ወይ ስልካችን ላይ አድርገነው ሊሆን ይችላል። ረጅም ጊዜ ስለሆነ የሚሆነው ያው አንዳንድ ጊዜ በመዘናጋትም ወይ አያስፈልግም ብለን በማሰብም የመጥፋት ሁኔታ ስላለው ልክ የጠፋብን ሰዎች ግን እናደርጋለን እዚህ ጋር የተላከልንን ኮንፈርሜሽን ነምበር አረስተነዋልና እዚች ጋር ያለችውን በሰማያዊ ከታች ያለችውን እንትን እንጫናታለን። ያው ያያችኋት ነው። እሺ
እሷን ስንጫን ወደሚቀጥለው እንትን ይወስድልናል። ወደሚቀጥለው እንትን ሲወስድልን ምንድነው የምናየው? ከላይ አንደኛ የሞላንበትን ለመቼ የተሞላበትን ዓመተ ምህረት ነው ቼክ የሚያደርግልን። ከላይ 2025 ነው ምናምን የሚለውን እሱን እንትን እናደርጋለን፣ ቼክ እናደርጋለን መጀመሪያ። ካልሆነ አዘር የሚለው ላይ ነው እንትን የምናደርገው። ቁጥሩ ሌላ የሚያመጣላችሁ ከሆነ የሞላችሁበትን ጊዜ አዘር የሚለው ላይ ማድረግ ትችላላችሁ። ካለበለዚያ ግን 2025 ነው የምንፈልገው እኛውን የ2025 ስለሆነ ዲቪ 2025 ስለሆነ እሱን እንትን እናደርግና እዚህ ጋር ምን እናደርጋለን? ላስት ኔም እናስገባለን። የአያት ስም ማለት ነው። የአያት ስም እናስገባለን። በጥንቃቄ ካፒታል ታደርጉና ያለውን ነገር እያንዳንዱን በጥንቃቄ ነው። የአንድ ፊደል ስህተት ያው ክፍተት ስለሚያመጣ አያመጣልንም እንትን ስለዚህ እዛ ጋር የተሞላለንን ወይ ለሰውም ልከን ከሆነ ወይ እኛም ስንሞላ ከሆነ ወይ ኢንተርኔት ቤት ሰው ሞልቶልን ከሆነ የዛን ጊዜ ጽፈን የሰጠነውን በደንብ ማስታወስ አለብን ማለት ነው። እሱና ካስታወስን ሲምፕል ይሆናል ማለት ነው። በቀላሉ እንትን እናደርጋለን። ስቴፑ እንዴት ነው የሚለውን ነገር አብረን እናያለን። እሺ ለምሳሌ አሁን ሶፊያ የምትባል እህታችን የሞላችሁን እንትን እንዳለን። ስለዚህ የአያቷ ስም ማን ነው? አያሌው ነው። የእናንተን እንግዲህ የራሳችሁን ነው እንትን የምታደርጉት የአያታችሁን ስም፣ ከዛ የመሃል ላይ የራሳችሁን ስም፣ ፈርስት ኔም የሚለው የራሳችሁ ስም ስለሆነ ሚድል ኔም የአባታችሁ ከበደ። ስለዚህ እኔ አሁን ሶፊያ ከበደ አያሌው ለምትባል እህት ነው የሞላሁት። ሶፊያ ከበደ አያሌው በታትነን እንደዚህ እናደርጋለን። ከዛ የተወለደችበት ወር በነጮቹ ነው የምታደርጉት፣ እንዳትሳሳቱ። በቃ ሜን ዋናው ነገር እዚህ ጋር ነው ያለው። ወሩን ትሞላላችሁ፣ ቀን ትሞላላችሁ፣ የተወለዳችሁበትን ዓመተ ምህረት በጥንቃቄ በፈረንጆቹ ማለት ነው። እሱን ትሞላላችሁ። እሱን ከሞላችሁ በኋላ በቀጣይ ምንድነው የምታደርጉበት? ይሄ ነገር እንዲላክላችሁ የምትፈልጉበትን ኢሜይል ነው አድሬስ ነው የምታስገቡት። የኔ ክላይንት አሁን ማነች? ሶፊያ ከበደ ነች። ስለዚህ ስሟ በኢሜይሏ ላይ ሶፊያ ከብ ነው። ከዛ @gmail.com ይሄንን በጥንቃቄ በዚህኛው ስለሆነ ኢሜይል አድሬሳችሁን እርግጠኛ መሆን አለባችሁ። የሚላክበትን ለማወቅ ኢሜይል አድሬሳችሁን እርግጠኛ መሆን አለባችሁ። ከዛ በኋላ ምንድነው የምታደርጉት? ቅድም እንደነገርኳችሁ እንትን የምታደርጉት ይሄ አሁንም ረቦታ ላለመሆናችሁ ማረጋገጫ ስለሚፈልግ ያው ዘመኑ የኤአይ ስለሆነ እንደዚህ ማታለል ማጭበርበር እንዳይኖረው ነው ይሄን ነገር ሲስተም ዲቨሎፕ የተደረገው። የሚሰጣችሁን ካራክተር ካፒታል፣ ስሞል፣ ቅድም እንደነገርኳችሁ ካፒታል ነው ስሞል ነው የሚለውን ስሞል ሌተር ነው ካፒታል ሌተር ነው። በጣም ኢዚ ነው። ከዛ ደግሞ ቁጥር ነው የሚለውን ነገር በደንብ ቼክ ታደርጋላችሁ። አይ ደግሞ እዚህ ጋር ያለውን ጽሁፍ ከማስገባ ይልቅ በድምጽ ብሰማና በድምጽ የሰማሁትን ባስገባ ይሻለኛል ካላችሁ ደግሞ እዚህ ጋር ከርሰሯ የምታሳያችኋለች ከታች የድምጽ ምልክት ያለችውን የቮሊዩም አይነት ምልክት በስልካችን ላይ ያለ አይነት ምልክት ነው። እሱን ተጠቅማችሁ እንትን ማድረግ ትችላላችሁ። ካለበለዚያ ደግሞ ከተሳሳታችሁ ደግሞ ወይም ደግሞ ጽሁፉ ካልታያችሁ ደግሞ ከሷ በላይ ያለውን የቀስት ምልክቶች በምትነኩበት ጊዜ ደግሞ ይቀያየርላችኋል። እነዚህን ካራክተሮች ሌላ ጽሁፍ ያመጣላችኋል። የመጀመሪያው ጽሁፍ ካልታያችሁ ማለት ነው። አንዳንድ ጊዜ ሲደጋገም ውስብስብ እየሆነ ስለሚመጣ ለእናንተ የሚመቻችሁን ጽሁፍ መቀየር ትችላላችሁ በዛ መልኩ። ከዛ ከቀየርን በኋላ ይሄ ለእኔ ይታየኛል እዚህ ጋር ያለው ካፒታሌ እያንዳንዱ እንደነገርኳችሁ የተለያየ ነው። ካፒታሌ ከዛ ኤስ ከዛ በኋላ ካፒታል ኤክስ ካፒታል ነው እንዳጋጣሚ እንዳለ ለኔ መጣልኝ። ከዛ 8 ከዛ ኢ ማለት ነው። ከዛ ይሄንን ሰብሚት የምትል ፎርሙ መጨረሻ ላይ ሰብሚት የሚል አለ። ልክ እሱን ስትጫኑት ያደርግላችኋል፣ ወደ ኢሜይላችሁ ይልክላችኋል ማለት ነው። ያለውን መረጃችሁን ወደ ኢሜይል ይልክላችኋል። በዚህ መልኩ በጣም በቀላሉ ወደ ኢሜይሉ ቀጥታ ይልክላችኋል ማለት ነው። በቀላሉ የጠፋባችሁን የጠፋባችሁን ኮንፈርሜሽን ኮድ በዚህ መልኩ ማግኘት ትችላላችሁ ማለት ነው። ልክ ያን ኮንፈርሜሽን ኮድ ከኢሜይላችሁ ውስጥ በመግባት በቴክስት መልኩ የተላከውን ቁጥር በመያዝ ከእንደገና ወደ ኋላ በመመለስ ልክ መጀመሪያ እንደጀመር ነው
እንደገና ሰርች ታደርጉና ትገባላችሁ። ከዛ መግቢያ ማረጋገጫ የሚለው ላይ ኢንተር በማድረግ የሰጣችሁን እንትን ስትሞሉለት ሙሉ መረጃችሁን ከታች ይዘረግፍላችኋል ማለት ነው። መልካም እድል እንዲሆንላችሁ ተመኝቻለሁኝ። ፔጁን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ በቀጣይነት የሚወጡ አዳዲስ መረጃዎች ሲኖሩ ወደ እናንተ አደርሳለሁኝ። ሰው ቤተሰብ እንድትሆኑ ጠይቃለሁኝ። አመሰግናለሁ። ዳጉ አዲስ ታማኝ የመዝናኛና የመረጃ ምንጭ ዳጉ